አሁን ያለው የአገሪቱ የፖለቲካ ሁኔታ ምን ይመስላል ከሚለው እነሱ አንዳንድ ሰዎች አሁን ያለው የአገሪቱ ሁኔታ ልክ እንደ ወባ እንዳለበት ሰው የሆነ ሰዓት ላይ ትኩሳቱ ይጨምራል የሆነ ሰዓት ላይ ይቀዘቅዛል ይላሉና ባንተ እይታ ምንድነው የሚባለው በዚህ ሰዓት ያለው ሁኔታ? ጥሩ የሚገልጸው ምሳሌ ይመስለኛል። ሁለት ነገር እንዳለ ነው የሚታየኝ። አንድ ተስፋ አለ፣ ትንሽ ደብዘዝ እያለ ያለ ተስፋ። ለውጡ እንደተጀመረ አካባቢ በጣም የጋለ አንሪያሊስቲክ የሆነ ተስፋ ዩፎሪያ ነበረ። እሱ አሁን ቀዝቀዝ እያለ ነው። ሆኖም አሁን ትልቅ ተስፋ አለ። ተስፋ ማለት ሀገሪቷ ወደ ዲሞክራሲያዊ ስርዓት የተረጋጋ ዲሞክራሲያዊ ስርዓት ለመሸጋገር እድል አላት፣ ተስፋ አለ። በሌላ ሳይድ ደግሞ ስታየው የተለያዩ ግጭቶች በሀገሪቷ ውስጥ አሉ፣ የተለያዩ ስህተቶች ሲሰሩ እናያለን። አለመረጋጋት አለ፣ ስጋት አለ። በአጠቃላይ ተስፋ እንዲሁም ስጋት ተጣምረው እየሄዱ ያለበት ሁኔታ ነው የሚታየኝ። ጃዋር ለውጡን ለማንቀሳቀስ ያደርገው የነበረን ትግል አሁን ሰላም እንዲመጣ ወንድማማችነት እንዲመጣ የሆነ ችግር ሲፈጠርም ችግሩ እንዲቆም ያን ያክል መጀመሪያ ያደርገው የነበረውን አይነት ትግል እያደረገ አይደለም ይለዋል። ከልክ በላይ ተቀሳቀሰ ይላል። ቆይ ደግሞ ረገብ አድርጌ እቺ ነገር ተቀጥል ብዬ ዝምስል ደግሞ ለምን ዝም አልክ ይባላል። እውነት ነው። መጀመሪያ እንደመጣው አካባቢ በተለይ በሚዲያ እና በሶሻል ሚዲያ የሚደረጉ እንቅስቃሴዎች በህዝብ ውስጥ በግልጽ የሚደረጉ እንቅስቃሴዎችን በጣም ቀዝቀዝ አድርጌ ነበር። በአብዛኛው በሰላም ስራ ላይ ነበር ያተመርኩት። በተለይ በሶማሌና በኦሮሞ መካከል የነበረው ክልሎች መካከል የነበረውን ግጭት ለመፍታት በጣም ብዙ ስራ ነበር ስራ የነበረው። እንዲሁም ደግሞ በተለያዩ በኦሮሞ ሆነ በሌሎ የፖለቲካ ልሂቃን መካከል የውይይት ስራዎች እንዲሰሩ የመስራት ስራ ነበር በአብዛኛው። ቆይስቲ ለ4-5 አመታት በከፍተኛ ጩኸት ስንቀሳቀስ ነበረ። አሁን ደግሞ እስቲ ትንሽ ዝም ልበልና ነገሮችን በሂደት ሊያቸው ብዬ ስሞክር ነበር። ግን ባለፈው ወር ጀምሮ ወደ ተለያየ ገጠር ከተሞች በመውጣት ህዝብን በማወያየት ስራ ላይ ያለሁት። እንግዲህ የተቻለኝን መጠን እያደረኩ ነው። ከዚህ ከህዝባዊ ውይይቱ ባሻገር የሚከተል በጣም ብዙ ወጣቶች ስላሉ ያንተን መልእክት ተከትሎ ለፈለጉት አላማ ይጠቀሙበት ነበር። አሁንም ግጭቶች ሲነሱ ተው ካለ ጃዋር ያቆማሉ ለምን አይልም የሚል አይነት ነው። ብዙ ግጭቶች የሉም በኦሮሚያ ውስጥ። በነገራችን ላይ እንደዚህ አይነት ነገሮች ሲመጡ በሶሻል ሚዲያ ብቻ ሳይሆን በቀጥታም የምክር ስራ እሰራለሁ። ግን በኦሮሚያ ውስጥ እንደዚህ አይነት ግጭቶች በብዛት የሉም በአሁኑ ወቅት። በተለያዩ አሁን በቅርብ የሚከሰቱ የዩኒቨርሲቲ ግጭቶች ሲመጡ ግን በመጻፍም በተለያየ መልኩ አደርገዋለሁ። አይ ቲንክ ሰው ያልተረዳው ሽፍት እያደረግን ነው። ከሬዚስታንስ ፖለቲክስ ወደ ገቨርናንስ ፖለቲክስ እየተሻገር ነው። ማለትም ከእምቢተኝነት ከትግል ፖለቲካ ወደ አስተዳደራዊ ፖለቲካ እየተለወጥን ያለው። ወጣቱም አይምሮ ወደዛ እንዲለወጥ ፈልጋለሁ። በትግል ፖለቲካ ውስጥ ሳደርግ የነበረው እንቅስቃሴ የማጋጋል በስርዓቱ ላይ የህዝቡን የማነሳሳት የሚደረገው ምክርም በፍጥነት እንዲሄድ የማድረግ ነው። አሁን ደግሞ የማረጋጋት ስራ ነው መሰራት ያለበት። ምክንያቱም አሁን ወጣቱ እንዲረጋጋና ለልሂቃኑ ለፖለቲካ አመራሩ ጊዜ እንዲሰጣቸው ፋታ እንዲሰጣቸው ማድረግ በጣም ወሳኝ ነው። ምክንያቱም የወጣቱም ሀገር ወደ መስተዳደር ራሱ እንዲለውጥ ወጣቱን ስናነሳሳ የነበረው ስርዓት እንዴት ማፍረስ እንዳለበት ስናስተምረው ነበር፣ ጋይድ ስናደርገው ነበር። አሁን ደግሞ ስርዓት እንዴት እንደሚገነባ ልናስተምረው ይገባል፣ ጋይድ ልናደርገው ይገባል። ያለ የምታደርግበት አፕሮች ለየት ያለ ነው። አብዛኛው ኢምፐርሰን ውስጡ ገብተህ በማወያየት በመምከር የሱንም ሀሳብ የሱንም ጥያቄ እየተቀበልክ መንገድ ማስያዝ ያስፈልጋልና ከዛ አንፃር ነው ልዩነቱ አለው። ከዚህ በፊት የነበረው ስፒድ እና አሁን የምንጠቀምበት ስፒድ ከዚህ በፊት እንዲገል ነበር። ብዙ ሰዓት የማቀጣጠር ስራ ነበር። አሁን ደግሞ ሰዓትን የማዳፈን ትንሽ ቀዝቀዝ የማድረግ ስራ ነው። ለዛ ነው ልዩነት ያለው። የቅርብ ጊዜ አሁን በዚህ 2 ሳምንት የተፈጠሩ ነገሮች እናንሳና የጠቅላይ ፍርድ ቤት የምርመራ መዝገብ የተለያዩ ወንጀሎችን ይሰሩ ሰዎችን ለፍርድ የማቅረቡ ሂደት የተጀመረበት ሁኔታ አለ። ምናልባት ትግሉ ሲጀመር የእናንተም ትግል መነሻ ይሆናል ቢመስለው ይሄ ዘረፋ፣ የሰዎችን መገደል፣ ሰብአዊ መብት ጥሰት እንደሆነ ይታወቃል። አንደኛው ጥያቄ በዛ ልክ ነው ብላችሁ ታስቡ ነበር አሁን በተነገረው ልክ? ሁለተኛ ነገር እነዚህ ሰዎች ብቻ ናቸው። አሁን ኦሮሚያን ብንወስድ በርካታ ሀብት ያለበት ክልል ነው። ነገር ግን በጣም ብዙ ወጣቶችን ያስገደሉ ብዙ ሀብት የመዘበሩ ሰዎች አሁንም ያልተነኩ ሰዎች አሉና መጀመሪያ አያያዙን እንዴት ትመለከተዋል? ቀጣይስ በምን አይነት አግባብ ሁሉም ክልሎች መፈተሽ የለባቸውም ወይ? አዎ እናቀው ነበር። ከምናቀው ወንጀል ውስጥ ከተደረገው ዘረፋና ሰብአዊ መብት ጥሰት ውስጥ እስካሁን የተነገረው በሹካ ብቻ ነች። በትንሿ መለኪያ ነው የተነሳችው። ገና በበርሜል ብዙ ነገር ይወጣል እና ብዙ ወንጀል እዚህ ሀገር ተሰርቷል። እናቀው ነበር። ዛሬም በተለይ የሚናገሩ ባለስልጣናቱ ያኔ ስንነግራቸው እውነት አይመስላቸውም ነበር። እንግዲህ በሽግግር ወቅት በትራንዚሽን ውስጥ የፍትህና ሰላም ሁለት ተጻራሪ አማራጮች ሆነው ነው የሚመጡልህ።
ትዝ ይለኛል ይሄ ለውጥን ለማምጣት እርግጠኛ በሆነበት ወቅት ክርክር ነበረ ይሄን ነገር በመናንቀሳቀሰው በመንግስት ውስጥ የነበሩ የሪፎርም ኃይሎችም ሆኖ ከሌሎቹ ጋር ውይይት ነበረ። ይሄም ውይይት ምን እናድርገው ፍትህን እናስቀድም ወይስ ሰላማዊ ሽግግርን እናስቀድም የሚል ነው። ለተሰሩ ወንጀሎች ለተሰሩ ዘረፋዎች ፍትህ ማምጣት፣ ጥፋተኞችን መቅጣት፣ ተበዳዮችን መካስ አስፈላጊ ነው። የሞራል ጉዳይ ነው። የሚቀጥለው ትውልድም እንዲህ አይነት ስህተት እንዳይፈጽም የማስተማሪያ መንገድ ነው። ሆኖም ደግሞ ይሄ ወንጀል የተሰራው በተራ ግለሰቦች አይደለም። የመንግስት ስልጣን ተገን ባደረጉ የፖለቲካ አደረጃጀትን የመንግስት መዋቅር ተገን ባደረጉ ሰዎች ስለሆነ እነሱ ወደ መቅጣት ከሚካሄድ ከሆነ ባላቸው ተጽዕኖ በመጠቀም የሀገርን ሰላም ሊያደፈርሱ ይችላሉ፣ ሽግሩን ሊያጨናግፉት ይችላሉ። ያ ብቻ ሳይሆን በሽግግር ውስጥ የተረጋጋ የፍትህ ስርዓት ስለሌለ የሚሰጠው ፍትህ ራሱ ተአማኒነት ያለው ላይሆን ይችላል። ስለዚህ ሽግሩን እናስቀድመው። የተረጋጋ ሽግግር ይካሄድ። መጀመሪያ የተረጋጋ ሽግግር ይካሄድና ሽግሩ አልቆ በህዝብ የተመረጠ መንግስት ከተቋቋመና ያ ህዝብ የመረጠው መንግስት ማለትም ፓርላማው በሚያቋቁመው ኮሚሽንና አካሄድ መሰረት ፍትህ ይሰፍናል የሚል ነው። ስለዚህ ሰላምን ከፍትህ አስቀድሞ የመምረጥ ስራ ነበር የተደረገው። ሆኖም ግን ባለፉት 6 ወራት ያየነው በዚሁ የተሳተፉ ግለሰቦች ያንን ዲል አልወሰዱም። ያንን ዲል ከመቀበል ይልቅ ሰላምን የማጨናገፍ ስራ ላይ በስፋት የተሰማሩበት ሁኔታ ነው ያለው። የሽግሩን ለማስተጓጎል ለመጥለፍ እርምጃ ወደ ወሰድ የገቡት። ስለዚህ አሁን የተደረገው እርምጃ ፍትህን የማስፈን ብቻ ሳይሆን ሰላምንም የማረጋገጥ ሽግሩንም ከመጨናገፍ የማዳን ስራ ነው እና የመጀመሪያ እንደተቀመጠው ፍትህን አዘግይቶ ሰላምን ማስቀደም የሚለው አልተቻለም። ስለዚህ ሰላም ራሱ በአደጋ ላይ ስለወጣ ፍትህን ቀረብ አድርጎ ከሰላም ጋር አብሮ ለማሄድ ፍትህን ማስፈኑ ራሱ በተወሰነ ደረጃ ፍትህን ማስፈኑ ራሱ ለሰላም ወሳኝ ነው፣ ለሰላም ሽግግሩ ወሳኝ ነው ተብሎ ስለታየ እነዚህ ግለሰቦች እና ቡድኖች የህጋዊ እርምጃ እንዲወሰድባቸው ነው የተደረገው። በሂደቱ ደረጃ እነዚህ ግለሰቦች አይ ቲንክ ዓላማ ያወቀው ፀሐይ የሞቀው ጉዳይ ነው። ስህተቶች ተሰርተዋል። ለምሳሌ በሚዲያ ላይ የተሰራው ስራ ትንሽ ስህተት አለው። ከዛ ባለፈ ግን አሁን እየተካሄደ ያለው ስራ ጥሩ ይመስለኛል። ጥንቃቄ ያስፈልጋል። የዳኝነት ስርዓቱ የፍትህ አሰጣጥ ስርዓቱ ተአማኒነት ያለው በገለልተኛ ወገን መሆን መቻል አለበት። የቪክተርስ ጀስቲስ የምንለው የአሸናፊ ፍትህ እንዳይሆን ያሸነፈው ቡድን ተሸናፊን የሚቀጣበት እንዳይሆን የተሰራ ወንጀልም እንዳይድን ለፖለቲካ ፍጆታ እንዳይውል የራሱን የቻለ ኢንዲፔንደንት ፕሮሲኪዩተር ማቋቋም ያስፈልጋል። የፍርድ ሂደቱ ለህዝብ ግልጽ በሆነና ተአማኒነት ባለው መልኩ በተጨባጭ ማስረጃ በተደገፈ መሆን መቻል አለበት። ስለዚህ በጥንቃቄ መሄዱ አስፈላጊ ነው የሚታየኝ፣ ግን ትክክለኛ እርምጃ ነው። ከሚዲያው ጋር ተያይዞ ሁለት የሚነሱ ነገሮች አሉ። አንዳንዶቹ ሌባ መጀመሪያ ሲሰርቅ ነው ለልጆቹ ማሰብ የነበረበት፣ ሚዲያ ላይ ሲታይ ልጆቹ ለተጽዕኖ ያመጣል ምናምን የሚለው ነገር ራሱ ሰውየው መጀመሪያ ያላስበውን ነገር የሚሉ አካላት አሉ። ሌላው ደግሞ የአብይ አስተዳደር ከሌላው አስተዳደር በምን ተለየ? ምክንያቱም አንተን ጨምሮ ዶክመንታሪ ያልተሰራበት ሰው የለም ኢትዮጵያ ውስጥና እንደዛ መደገሙ ትክክል አይደለም የሚሉ አካላት አሉና እንደ ሚዲያ ባለቤት የትኛው ነው ትክክል ያልሆነው? ሰውየው ተይዞ ሲመጣ መታየቱ ነው ወይስ ቀድሞ ዶክመንታሪው መሰራቱ ነው? የትኛው ትክክል ያልሆነው? አይ ቲንክ የዶክመንታሪው ነው ተይዞ መምጣቱ ሲታይ ትክክለኛ ነው። በማንኛውም ሀገር ተጠርጣሪ በካቴና መታሰር ያለ ነው። ያ የተጋነነ ኮምፕሌንት ይመስለኛል። የዶክመንታሪው ችግር አለበት። ምክንያቱም የተላለፈው በመንግስት ሚዲያ ላይ ነው። ከሳሽ መንግስት ነው። ስለዚህ ከሳሽ መንግስት ከሳሽም ሆኖ በፈራጅም የሆነበት ሁኔታ አለ። በሁለት ፍርድ ቤት እየተለያዩ ነው ማለት ነው እኚህ ሰዎች። በኦፊሻሊ በሚታወቀው ፍርድ ቤት እናም በህዝብ ፍርድ ቤት ፐብሊክ ኦፒኒየን በመነለው እየተዳኙ ያለበት ሁኔታ ነው። ያንን ትክክል አልነበረም። ፕራይቬት ሚዲያው ማድረግ ይችል ነበር። ለምዶባቸዋል። አየህ እንግዲህ ያው ብዙም እኮ አንዳንዴ አንደርስታንድ ማድረግ መቻል አለብን። የምንቆጣው እንዳይደግሙት ነው። 27 አመት የነበረን ልምድ 27 አመት ሲሰራበትን አሰራር ቶሎ ቆርጦ ለማለፍ እየከበዳቸው ነው እና መዶሻ የያዘ ሰው ሁሌ የሚስማረው የሚታየው። ስለዚህ ይሄ መንግስትም መፍትሄ ብሎ አሁን ባለፈው በጥብጥ ቡራዩና አዲስ አበባ በነበረው ወቅት ቶሎ ሰብስባቸው ጦር ላይ ነው ያስከተቷቸው ልጆቹን እና
ሌላ አማራጭ አይታያቸውም። ምክንያቱም ሲጠቀሙበት የነበሩት አማራጭ ይሄ ስለሆነ የነበረውን ነገር ነው እየደገሙ ያሉት እና አሁን ለምሳሌ እነዚህን ሰዎች ማሰር የፖለቲካ ችግር ሊፈጥርብን ይችላል፣ ለምን እንዳሰርናቸው ህዝብን ማሳመን አለብን ብለው ነው ይሄ ዶክመንተሪ የሰሩት። ሌላ ሲስተም መጠቀም ይችሉ ነበር። ለምሳሌ የግሉ ሚዲያ፣ እናንተ ሚዲያ፣ የኛ ሚዲያ ሌላው አክሰስ ተሰጥቶት ቢሰራው ችግር አይፈጥርም ነበር። የመንግስት ሚዲያ መንግስት በከሰሳቸው ሰዎች ላይ መስራቱ ነው ችግሩ። ከዛ ባለፈ ግን አይ ቲንክ የተጋነነ መልስ ደግሞ እየመጣ ነው። ልክ ሀገርን በቁማ የቀበረን ግለሰብ ለምን በካቴና ታየ? what a joke እንዴ! እያመለጠ ነው የተያዘው። ማኪያቶ እየጠጣ አልተያዘም ይሄ ሰውዬ። አረ ማኪያቶም እየጠጣ ቢያዝ ራሱ የሰሩት ወንጀል እኮ ተራ ወንጀል አይደለም፣ ዘረፋ አይደለም እኮ። የተሰረቀውን ብር አይደለም ሰው ማየት ያለበት። እነሱ ያኮላሿቸው ያከሸፏቸው ፕሮጀክቶች ይችን ሀገር ቢያንስ በ20 አመት ወደ ኋላ የመለሱ ናቸው። በስኳር ራሳችን ለመቻል ተብሎ የተገባበት ሳይሰራ ቀረ። በመብራት ራሳችን እንድንችል ተብሎ ስንት ህዝብ ገንዘብ ያወጣበት ወደ ኋላ ቀረ። የገንዘቡ ብቻ አይደለም የሀገር ብሔራዊ ደህንነትን ለአደጋ የጣለ ሰዎች ናቸው። ለምሳሌ የህዳሴውን ግድብ ብትወስድ የመብራት ጉዳይ ብቻ አይደለም፣ የሀገር ህልውና ጉዳይ ነው፣ የስትራቴጂክ ሴኩሪቲ ጉዳይ ነው። ይሄንን ያከሸፉ ግለሰቦች ናቸውና ለምን በካቴና ተያዙ? ለምን ታዩ? ልጆቻቸው ላይ ተጽዕኖ ይፈጥራል። ሚሊዮን ልጆች እኮ በእነሱ ባጠፉት ጥፋት ለከፍተኛ አእምሮአዊ ብቻ ሳይሆን የህይወታቸው አደጋ ላይ የወደቀበት ሁኔታ ነው ያለው። ከዚህ አንፃር ያን የሚያደርሱት ሰዎች የሚያደርሱት ኮምፕሌንት ተቀባይነት የለውም። ያን ሆኖ ግን መንግስት በተለይ በሚዲያ አጠቃቀም ላይ ጥንቃቄ ሊያደርግ ይገባል። ምክንያቱም ከቀድሞ አሰራር ራሳችን እየለወጥን ካልሄድን እዛው ተመልሰን የምንዘፈቅበት ሁኔታ ይመጣል። እነዚህ ሰዎች ዛሬ የሚታሰሩ ሰዎች ትላንትና ዶክመንተሪ ይሰሩ ነበር በሌላው ሰው ላይ፣ ዛሬም ደግሞ በእነሱ ላይ መልሰን የምንሰራ ከሆነ እነሱ መሆን ነው። ዲሞክራሲያዊ አሰራር ለማምጣት እየሞከረ ስለሆነ ይሄንን የፍትሃዊ አሰራር የሚያስተዋጉልና የሚያጠለሽ የቀድሞን አሰራር መልሶ ማምጣት ትክክል አይደለም፣ መጠንቀቅ አለባቸው። ምናልባት አሁን ያው ያጠፋ ሰው መጠየቅ መቻል አለበት። ያጠፋ ሰው ደግሞ ራሱ ነው እንጂ የሚወክለው የሆነን ክልል የሆነን ብሔር አይወክልምና ከብሔር ጋር የማጠጋጋቱ ነገሮች አሉ። ቅድም የጠየቁት አንድ ነገር አለ። ኦሮሚያ ውስጥ የዘረፉ የሉም፣ አማራ ውስጥ የዘረፉ የሉም፣ ደቡብ ውስጥ የዘረፉ የሉም። እነሱ ገና ያልተነኩት ውስጥ መነካት የለባቸውም። አንዳንዶቹ ደግሞ በሰልፍ ሳይቀር ህገ መንግስቱ ተንዷል፣ ብሔር ተኮር ጥቃት እየተካሄደ ነው በሚልም የሚገለጹ አሉና ለምንድን ነው ሌባ ሊሸፋፈን የሚገባው? በቃ የዘረፈ ሰው ለራሱ ጥቅም ነው የዘረፈው፣ ለሆነ ክልል አይደለም የዘረፈውና ከዛ አንፃርስ ምን ይባላል? የትግራይ ህዝብ እኮ መቀለጃ እያደረጉት ነው። 27 አመት በትግራይ ህዝብ ስም ሌላውን ሲጨቁኑት፣ ሲዘርፉት፣ ሲገሉት ከረሙ። ኪሳቸው እንጂ እየከተቱት ትግራይ አላደረሱትም። የትግራይ ህዝብ ምንም አልተጠቀመም ባለፉት 27 አመታት። በሱ ዝም ግን እዚህ መተው የነበሩ ሰዎች 27 አመት ለስብሰባ ለአመታዊ ስብሰባ ብቻ ነበር እዛ ሲሄዱ የነበሩት። ያንን ያላስታወሱትን ህዝብ ዛሬ ከዚህ ስልጣን ሲያጡና ለፍትህ ሊቀርቡ ሊቀጡ ሲሆን ሮጠው እዛ ጉያው ተሸሸጉ። ያ ብቻ አይደለም፣ ላለመያዝ ህዝቡን እንደ ዋሻ ሊጠቀሙበት ይፈልጋሉ። ትላንትና ሲዘርፉ ይሄው ዘርፍ ያለውና ይሄን ያህል አንተ ነው ብለው ለትግራይ ህዝብ ያልሰጡትን ዛሬ የሰረቁትን እንዲተፉ ፖሊስ ይከታተላቸው እዛ ትግራይ ህዝብ መካከል ገብተው የትግራይ ህዝብ አንተ ተነካህ። ትላንትና ሲዘርፉ ለምን ነው ለትግራይ ህዝብ ያላካፈሉት? ያን የብሔር ተኮር ነው የሚለው ነገር አሰራር የለውም። ሁለተኛ ደግሞ የነበረው መንግስት ማጆሪቲ የህወሓት ሰዎች የነበሩበት ነበር። አንድ አሸዋና ጤፍ የተቀላቀለበት አተር የተቀላቀለበት ክምር ብታገኝና በታፍሰው እጅ የሚገባው እዛው የበዛው ነው። ስለዚህ በሜቴክ ውስጥ የነበሩት እነማን ናቸው? የህወሓት ጀነራሎች ናቸው። በደህንነቱ ውስጥ የነበሩት እነማን ናቸው? ደህንነት እኮ ኦልሞስት ኤክስክሉሲቭሊ የህወሓት የነበረ ተቋም ነው። ስለዚህ የደህንነቱ ሰዎች ልሰር ብሎ አጋቢ ህግ እጁን ከዘረጋ አብዛኛው የሚያገኘው አብዛኛው እዛው ውስጥ የተወከለው ነው። ኦቨር ሪፕሬዘንቴሽን ነበር። በደህንነቱ ውስጥ ኦቨር ሪፕሬዘንቴሽን ነበር። በመከላከያ ውስጥ ኦቨር ሪፕሬዘንቴሽን ነበር። አሁን እንቅጣ ብሎ እጅ ሲዘረጋ ቀድሞ እዛ ውስጥ የበዛው እስር ቤት ውስጥም ይበዛል። ትላንት በአመራር ላይ የበዛው ቡድን ዛሬም እስር ቤት ውስጥ መብዛቱ የሚገርም ነገር አይደለም። እኔ እንደሚመስለኝ የብሔር ጥቃት አለ የሚለው በምንም መልኩ ምንም ተቀባይነት የለውም። የፓርቲም ከተባለ የህወሓት ሰዎች በብዛት ታሰሩ ከተባለ እውነት ነው። ምክንያቱም በብዛት እነሱ ስለነበሩበት ከዛ አንፃር ነው መታየት ያለበት እንጂ የብሔር ጥቃት የለም። እርምጃው በፌደራል ብቻ በፌደራል በጣም ስለሚበዙ በፌደራል መታሰር ሲመጣ ኦፍ ኮርስ እነሱ ይበዛሉ። አቶ ለማ በቅርብ ተናግረዋል። ትንንሽ ሜቴኮች በኦሮሚያ ውስጥ አለ እነሱ እንከተላለን ብለዋል። ኦሮሚያ ውስጥ ትንንሾቹ ሜቴኮች ላይ እርምጃ ሲወሰድ አብዛኞቹ ኦሮሞ ስለሚሆኑ
ኦሮሞ ላይ ታርጌት ተደረገ ብለን ኡኡልን ነው ማለት ነው። እኛም ሊሆን አይችልም። ኦሮሚያ ውስጥ እርምጃ ሲወሰን አብዛኛው የሚሆነው ኦሮሞ ነው ያለ ምንም ጥርጣሬ። አማራ ክልል ውስጥ እርምጃ ሲወሰን አብዛኛው አማራ ነው የሚሆነው። ስለዚህ በብሔር ጥቃት ደረሰብን ለማለት የሚያስችል ምንም አይነት ምክትል እንትን የለውም። በቅርቡ አሁን በፌስቡክ የሚደረግ ጆክ አለ። ሌባ ብሔር የለውም። ብሔር የሌለው ለምን ነው ታውቃለህ? ሲሰርቅ ብሔሩን አማክሮ አይደለም አያካፍልም፣ ደግሞ ለራሱ ነው የሚጠቀምበት። መጀመሪያም አማክሮ አይደለም የሚሰረቀው። ሲሰርቅም ወደ ኪሱ ከበዛ ለእህቱና ላክስቱ እንጂ ለብሔሩ ለክልሉ አላደረሰም። እኔ እኮ የትግራይ ህዝብ እስቲ ለምን አይጠይቃቸውም? 27 አመት እዚህ ነበር የነበሩት። ለቫኬሽን ራሱ ሌላ ቦታ ነው የሚሄዱት እንጂ እዛ ክልል አይሄዱም ነበር። ያን ህዝብ ታቅፏቸው ስንት ልጆቹን ገብሮ ስልጣን ላይ ካወጣቸው በኋላ ኢግኖር አድርገውት ረስተውት እዚህ ሲዘርፉና ሲጨፍሩበት ከርመው ዛሬ ደግሞ እዛ ሄደው አይ አንተን ሊያጠቃህ ነው። ምን ሲሰርቅ ትግራይ ህዝብ አላማከረ፣ የሰረቀው ለትግራይ አላካፈለ። ስለዚህ ብቻውን ነው መቀጣት ያለበት። በነገራችን ላይ የትግራይ ህዝብ ብቻ ሳይሆን ሌላውም ህዝብ መጠቀቅ አለበት። እነዚህ ሌቦች ከትግራይ ህዝብ ጋር አመሳስሎ ማየት የለበትም። ኦሮሞ የሆነ ሌባ ከኦሮሞ ህዝብ ጋር ወይም ደግሞ አማራ የሆነ ሌባ ከአማራ ህዝብ ጋር ማያያዝ የለበትም። ሌባ ብቻውንና ከግብረ አበሮቹ ጋር መቀጣት መከሰስ መቻል አለበት። ከብሔር ጋር ግን እሱም ራሱን ለጥፎ ህዝብን እንደ ሺልድ ለመጠቀም ሲሞክር ነጥሎ መምታት ያስፈልጋል። እሱን ለመምታት ደግሞ ብሔር ማምላ ላይ እንዳይመታ በጥንቃቄ መሄድ ያስፈልጋል። ይሄ ሁሉ ነገር ሲፈጸም ፈጻሚዎቹ እነሱ ቢሆኑም የሚያስፈጽም ቦርድ ነበረ። ከዛ ይህንን እያንዳንዱ የሚመራ የነበረ ሚኒስትር መስሪያ ቤት ነበረ። ሚኒስትሮች የሚመሩ ደግሞ ጠቅላይ ሚኒስትሩ ነበሩና የነሱስ ተጠያቂነት ምክንያቱም አያውቁም ማለት አይቻልም። ይህ ሁሉ ነገር ሲፈጠር ነበሩ፣ በአገሩ ላይ ነበሩ። መቼም 11 12 አውሮፕላን እስኪገዛ ድረስ መርከብ እስኪጠፋ ድረስ ይህ ሁሉ ነገር አያውቁም ማለት አይቻልምና የተጠያቂነታቸው ልክስ እስከምን ድረስ ነው? በደንብ መጠየቅ አለባቸው። ወንጀል ውስጥ ሚኒስትሮቹ ሆኑ ጠቅላይ ሚኒስትሩ ወይ አበረታች ነበሩ ወይ ፈሪና ሰነፍ ነበሩ። ፈሪና ሰነፍን በመሆን አበራተዋል። አንድ ስልጣን ላይ ካረከኝ ከኔ ስር ያሉ ሰዎች ለሚያጠፉት ጥፋት ተጠያቂ ነኝ። እኔ ለምሳሌ ኦኤምኤን ዳይሬክተር ነኝ። ጋዜጠኞች